ሶቤኮ ኪምን ካገዛት በኋላና ስራቸውን እንደጨረሱ እዛው ስራ ቦታቸው ላይ ምግብ መመገብ ጀመሩ። ከዚህ በፊት ግን ሶቤኮ ቤቱ ባለው ኮምፒውተር ውይይቱ ላይ የተላከው መልእክት ሲያይ ኪም ለሌላ ጓደኛዋ ጥፋቱ እንደሸፈነች እንጂ እሱ ያን መልእክት እንዳላከች ያውቆ ነበረ። በቀጣዩ ቀን አንዲት ሴት ሶቤኮ ቤት ትመጣለች። ይሄን ያዩት የኪም ወንድምና ጓደኛ በፍጥነት ደውለው ሁኔታውን ቢያስረዷትም ታዲያ እኔ ምን አገባኝ ብላ መልስ ሰጠቻቸው። በውስጧ ግን ኪም ሳይከፋት ቀርቶ አልነበረም። ወደ ቤት እንደመጣችም ከጓደኛዋ ጋር በመሆን በመስኮት ልጅቷን መሰለል ጀመሩ። እውነታው የነበረው ግን ዩንሂጂን የሶቤኮ የልጅነት ጓደኛዋ ብቻ መሆኑ ነው። ቤተሰቦቿ እንደመጣች እንዳያውቁም ነበር ሶቤኮ ጋር ያረፈችው። ኪምና ጓደኛዋ ሲያፈጡባት እንደ አጋጣሚ ትይዛቸዋለች። ሰላም መጣሁ የሚል ምልክትም አሳየቻቸውና ወደ እነሱ በመሄድ ማታ ግብዣ ትጠራቸዋለች። የግብዣው ሼፍ የነበረውም ሶቤኮ ነበር። ሶቤኮ ሌላ ጊዜ ከሚያዘወትረው አትክልት ይልቅ ስጋ እየጠበሰ ነበረ። ዩንሂጂን ከ16 ዓመታችን ጀምሮ ነው የምንተዋወቀው ስትላት ኪም ስለቀናች ወደ ሶቤኮ ሄዳ አታታለኝም እሺ ብለው ትመለሳለች። እንደደረሰች ግን ሶቤኮ ምንድነው ፍቅር ያላዘም እስካሁን እንዴ ብላ ዩንሂጂን ማሾፍ ጀመረች። የዚህ ሰዓት ነበር ኪም እውነቷን ሊሆን ይችላል እንዴ ብላ የገመተችው። እንደዛ ከሆነም ይወደኛል፣ ግን ሰው እንዴት የሚወደውን ሰው ከስራ ያባራል እያለች ከራሷ ጋር ትጣላ ጀመረ። ለኪም ያልታሰበ መልእክት ደረሳት። ለድርጅቱ ዋና ቢሮ ኃላፊዎች ቡድን መሪ ሳምንታዊ ዝርዝር አቅራቢ እንድትሆኚ እድሉ ተሰጥቶሻል ይል ነበረ። ከስራ ወጥታ የነበረችው ኪምም በዚህ በጣም የተደሰተች ስለሆነ በጊዜ ወደ ስራ ቦታ ተገኝ እንደተባለችው ሄደች። የተባለችበት ቦታ ላይ ተቀምጣ እያለም ሶቤኮን አየችው። እሱን የቡድኑ መሪ እሱን የቀጠረኝ ብላ የድሮ ፍቅረኛዋ ፓርኪሲ ባሰበችበት ሰዓት ላይ ይገባና የቡድኑ መሪ እኔ ነኝ ብሎ ራሱን ያስተዋውቃል። በጣም ብታዝንም ምንም ማድረግ አልቻለችም ነበረ። ከውይይቱ በኋላም ቢሮ ጠራትና እኔ ነኝ ሰዎችን አናግሬ ያስቀጠርኩሽ ሲላት ካንተ ውለታ ከሚኖርብኝ ስርዓት ቢሆን ይሻለኛል አለችው። ምን ነው ተኩራራሽ? እኔ ህይወትሽ አናሳ ስለሆነ አሳዝነሽኝ ነው እንጂ ሌላ ነገር አስቤ አይደለም እንዳላት በጣም ስለተናደደች ሰዓቷንና ጫማዋን አውልቃ እስከ 10 በመቁረጥ ታባረው ጀመረ። የዚህ ሰዓት ነበር የሴክሬታሪዋ ስልክ የጠራው። ሶቤኮ ወደ ቢሮ እየመጣም እንደሆነ ነበር የነገረቻቸው። ኪም ይሄን እንደሰማች ጫማዋን አርጋ ምንም እንዳልተፈጠረ ብታስመስልም ሶቤኮ ግን ግር ያለው ነገር ነበረ። ምን እየሰራሽ ነው እዚህ ብሎ ሲጠይቃትም ለማድበስበስ በመሞከር አይ ለስራ ነው የመጣሁት ብላ ቢሮውን ለቃ ወጣች። ኪም ምሳ ዘውትራ የምትበላበት ቦታ እንደ አጋጣሚ ሶቤኮ ነበረ። ፓርኪሲ ጋር ስለሄደች የተበሳጨው እሱም የስራ ጉዳይ ከሆነ ለምን ለኔ ቀድመሽ አልነገርሽኝም ብሎ ጠየቃት። በመልሱም ያው እንዲሁ ለመወያየት እንጂ አንተን ለማለፍ ብዬ አስቤ አይደለም ብላ መለሰችለት። እሱ ግን ንዴቱ ሳይበርድለት ይወጣል። ስራ ቦታ ኪም ወደ ዋና ቢሮ እንደተዘዋወረች ዜናው ደረሰ። ሁሉም በሶቤኮ ምክንያት ነው ብላ ረገመችው። ምናለ አንተንማ መንፈሶች መጫወቻ በሆንክ ባለችበት ቅጽበት ግን አስፈሪ ድምጾችን ሶቤኮ መስማት ጀመረ። እንቅልፉም ተኖ ስለጠፋበት በፍርሃት ቁጭ ብሎ አደረና በማግስቱ ወደ ኪም ወንድም ሄዶ ማታ ደስ የማይሉ ድምጾችን ሰምተሃል እንዴ ብሎ እየፈራ ጠየቀው። ልክ መልስ ሊሰጠው ሲል ግን ኪም ደረሰችና ወንድሟን እግሩን በመርገጥ አይ ምንም አልሰማንም ብላ መለሰችለት። አውቃም እኔ መንፈሱን በሆን ኑሮ ግን አልፈታህም ነበር አለችው። ይህን እያሰበ ሶቤኮ ስራ ቦታ ላይ መረበስ ጀመረ። የተለያየ ድምጾችንም ይሰማል። ድምፁን ተጠግቶም ወደፊት የሚሄድበት ሰዓት ላይ የተለያዩ ቀይ ምልክቶችን አየ። ፍርሃቱ እየጨመረ ሄደ። ያን ምልክት ግን አብሮ እየተከተለ ሲሄድ ሁለት ሴቶች ልቡን ክው ሲያደርጉት ተንደፋደፈ። ሴቶቹንም ከአንድ ቀን በፊት ቢሮ እንደገቡና ቀዩ ምልክትም ጥፍር ቀለም ተደፍቶባቸው እንደሆነ ይገልጻሉ። ሶቤኮ ወደ ቤቱ ሲሄድ አንድ ወረቀት መኪናው ላይ ያገኛል። ወረቀቱም መተትና መጥፎ መንፈስ እናጠፋለን የሚል ነበረ። በማግስቱ ኪም ከእንቅልፏ ስትነሳ አንድ ሰው በራቸው ላይ ሲንጎራደር ታያለች። ሶቤኮም ያ ሰው ፊት ለፊት ተንበርክኮ እባካችሁ መንፈሶቹ ሄዱልኝ እያለ ሲለምን ኪም በሰራችው ስራ በጣም በማዘን ደንግጣ አረ እኔ ነኝ ማይሆኑ ድምጾችን ሳሰማህ የነበርኩት ብላ በጣም ይቅርታ ጠየቀችው። እሱ ግን ስለተናደደ አልተቀበላትም ነበረ። ይቅርታውን ኪም የጠየቀችና ከልቧ እንደሆነ ማሳየት ስለፈለገችም አፕል አመጣችለት። እሱ ግን ስጦታዋን ባለመቀበል ቆራርጦ መለሰላት። ቡና ልትጋብዘው ስትሞክር የቡና መሸጫ መኪና አምጥቶ ለሁሉም ሰራተኞች ቡና ይጋብዛል። እሺ ብላ ሌላ መንገድ ፈልጋ መኪናውን ስታጥብለትም ውለታዋን ላለመያዝ ፈልጎ እሱም የሷን መኪና ማጠብ ይጀምራል። ይሄ ሁሉ ድራማ ግን ለእነሱ ብሽሽቅ ቢሆንም ለቀሪው ተመልካች ፍቅራቸውን መግለጫ እንደሆነ ያስታውቅ ነበረ። ዩንሂጂን ወደ ሀገር እንደገባች ያወቀው የድሮ ባሏ ፓርኪሲ እሷ ወዳለችበት ማረፊያ ሄዶ እሷን ሊያገኛት ፈለገና በሩን አንኳኳ። በሩን ግን የከፈተችለት ዩንሂጂን ሳትሆን ኪም ነበረች። እንዴ አንተ እዚህ ምን ልትሰራ መጣ ስትለው ሚለው ነገር የጠፋበት ፓርኪሲ
ሚስቱን ለማየት እንደሆነ እንዳይታወቅበት ፈልጎ እኔ ያው የሶቤኮ ሱፐርቫይዘር እንደሆንኩ ታውቂያለሽ፣ ለዛ የት እንደሚኖር ለማወቅ ነው የመጣሁት፣ ባይሆን አንቺ እዚህ ምን ልትሰሪ መጣሽ ብሎ ይጠይቃታል። ለእኔማ ቤቴ ነው ሰው እያለችው። 3 ማይወዳቸው ሰዎች አንድ ላይ እንደሚኖሩም ነበር ፓርኪሲ በዚህ ሰዓት ያወቀው። ጓደኛው ጋርም ሄዶ ነገሩን ማስቆም እንዳለበት ያጫውተዋል። ኪም የሶቤኮን ይቅርታ መፈለጓን አላቆመችም ነበረ። ቢደክማትም ያሳለፉትን ጣፋጭ ጊዜ እያስታወሰች ሳለ ሶቤኮ ደወለላት። ሳይሽ ስላሳዝነሽኝ ነው፣ በቃ ይቅርታሽን ተቀብያለሁ ብሎም ይነግራታል። የዚህ ሰዓት ኪም ተነፈሰችና ወደ መስኮቷ ሄዳ እየተያዩ ሲያወሩ ስሜታቸው እየጋለ መጣ። ደህና ደሪልኝ በቃ ብሎ ሶቤኮ ስልኩን ሲዘጋም ልቧ በሐሴት ዘለለች። ስራ ቦታ ላይ ሶቤኮ አዲስ ሀሳብ ይዞ መጣ። 15 ዓመታት ይጠቀሙበት የነበረውን የቻንግሽንግ ድንችም በአሜሪካ ድንች በመቀየር አዳዲስ ቺፕሶችን ማምረት እንደሚፈልግ አስታወቀ። በዚህ ያልተደሰቱት የቡድኑ መሪ ሀሳባቸውን ሲያነሱ ከአዲሱና ከቀድሞ ድንች ተጠቅሞ የተሰሩ ቺፕሶችን ሶቤኮ እንደማወዳደሪያ አቀረበና ኪም እንድትቀምስ እድሉን ሰጣት። በሁለቱ ቺፕሶች መሃል ብዙም የጣዕም ለውጥ ግን ኪም አላየችም ነበር። ለዛ ነበር ሶቤኮን አዲስ ተመራምረው ወዳገኙት የድንች ዘር የወሰደችው። እሱ ግን ሲያቅማማና ሲያወላውል ነበረ። ሁሉንም መመርመር ከፈለክ ትችላለህ ብላው ሄዱ። ሲነጋም ሰራተኞቹ የሶቤኮ መኪና ሲመለከቱ ኪም እና ሶቤኮ እጅ ለእጅ ተያይዘው ተኝተዋል። በመሃል ስልክ ጠርቶ እስኪቀሰቅሳቸው ድረስ። ሲቀሰቅሳቸው ግን ሰራተኞቹ በመደናበር እንዳለ ስፖርት የሚሰሩ ለመስመል መሬት ላይ ተዘረሩ። በሌላ አጋጣሚ ፓርኪሲ ለሶቤኮ የባልደረባውን ቤት ቁልፍ ሰጥቶት እዚህ መቆየት ትችላለህ ቢለውም ሶቤኮ ግን ከሆነ ጊዜ በኋላ ምን ተገኝቶ ነው ስለኔ እንደዚህ ቤት የተጨነቀው ብሎ አሰበ። ፓርኪሲም ንግግሩን በመቀጠል አንተና ኪም ግንኙነት አላችሁ ተብሎ መወራት ጀምሯል። ይሄ ደግሞ የአንተም ይሁን የእሷ ስራ ላይ አደጋ እንደሚጥል አንተ ታውቃለህ። ስለዚህ ከእሷ ብትርቅ ይሻልሃል ብሎ ይነግረዋል። የዚህ ሰዓትም ሶቤኮ በመጠኑም ቢሆን ራሱን ከኪም ለማሸሽ ይወስናል። ኪም ሶቤኮን መስኮቷ ላይ ሆና እያየችው ስደወለት አውቆ እንዳላየ ስልኩን ሳያነሳ ቀረ። ግራ ብትጋባም ቤቱ ስትሄድ አይኑን በጨው አጥቦ ስላላየኋት ነው ብሎ ዋሻት። ኪም ግራ ብትጋባም እሺ ነገ ስብሰባ አብረን እንሂድ ልልህ ነበር አመጣጤ ስትለው እኔ ብቻዬን መሄድ ነው የምፈልገው በማለት ፊቷ ላይ በሩን ዘግቶባት ወደ ክፍሉ ደረጃ መውጣት ጀመረ። የዚህ ሰዓት ነበር ጓደኛው የሆነችው ዩን ሂጂን አያዘችውና ፍቅር ቀጥ ያለ መንገድ ነው ባይዘው ታውቃለህ አይደለ ወይ አረንጓዴውን አብረተ ትቀጥላለህ ወይ ደግሞ ቀዩን አብረተ ትቆማለህ አለችው። የሶቤኮ ልብ ግን ቢጫ ከለር ላይ ነበረ። ወደፊት ይሄድም ወደኋላ ሄዶ ያቆምም እርግጠኛ አልነበረም። ድራማው ሲቀጥል እንደተባለው በማግስቱ ስብሰባ ላይ ኪም በፍቅር አይን ሶቤኮን ታያዋለች። እሱ ግን አንዴም እንኳን ቢሆን ዞሮ አልተመለከታትም ነበረ። ምሳ ሰዓት ሲደርስም አጠገቧ እንዲቀመጥ ምልክት ስታሳየው አልፏት ሄዶ ከጀርባዋ ይቀመጣል። እዛው ደግሞ ሰዎች ስለ እሷና ስለ ፓርኪሲ እንደ አዲስ እያወሩ እንደሆነ ስትሰማ ተከፍታ ጸጥ ወዳለ ቦታ ሄዳ ማልቀስ እንደጀመረች ፓርኪሲ ደወለላታል። በንዴት ተሞልቷን ቢሮ ሄዳ ለምን ፈለከኝ ስትለው ያነቡትን አይኖቿን አይቶ ሊያጽናናት ትጠጋታል። እሷ ግን አስቆመችው። የፈለኩሽ የስራ መልቀቂያሽን ሶቤኮ ስላመጣልኝ ነው እና ልፈርም ስለነበር ሲላት ተገረመች። ከሳምንታት በፊት ነበር ያን ደብዳቤ ለሶቤኮ የሰጠችው። ሆኖ አሁንም ይሄን ደብዳቤ ማስገባቱ ዳግም ሀዘን ሆነባት። ወደ ቤቷ መሄደችና ረጅም ጊዜ የተወቹን ሲጋራም ልታጨስ ስትል በረንዳ ላይ አንድ አበባ ተቀምጦ ታያለች። ያ አበባ የነበረውን እሷ ለሶቤኮ መወዶ አበባ ነው ብላ ያለችው አይነት ነበረ። በጣም ስለተበሳጨችም ነገሩ ስላልገባት ወደ ቤቱ ኪም ቀጥታ በመሄድ አንተ ግን ለምንድን ነው እንደዚህ በጣም የምትቀያየረው? በጣም ተለዋዋጭ የሆነ ባህሪ ነው ያለህ ብላ ስታፋጥጠው ሶቤኮ ወደ እሷ ተጠጋ። አይኑን እና ልቡን እየሰማች ፍላጎቷ ቢሆንም ራሷን ለማረጋጋት ግን ቤቱን ለቃ ሮጣ ወጣች። ቀስ ብላ ስትመለስም ሶቤኮ ስለ ልጅነቱ ነገራት። ወላጆቹ ጥለውት ማደጎ ቤት እንዳደገና ራሱንም በህግጋት የተሞላ ህይወት እንዳለው ፍቅርንም ስለማያውቅ እሷን ሲያገኛት ከሚያውቀው ራሱ ስለሚለያይ እንደሚጨንቀው አስረዳት። ይህን ሁሉ ስትሰማ ነበረ ኪም ብቻዋን እንዳልተወዛገበች የተረዳችው። እንዴት ሰው የሚወደውን ሰው ከስራ ያባራል ታዲያ ጤና ከሌለው ነው እንጂ ስትልም ሶቤኮ ስትጠጋት እሷ ግን አስቆመችው እና አሁንም አለቃና ሰራተኛ እንደሆንን ታውቃለህ አይደለ? ስለሆነ ደብዳቤውን ነገ ፈርሜ ከስራ እስከወጣ ድረስ ግንኙነታችንን አናወጅም፣ ለአሁኑ ግን እዚህ ጋር እናቆም ብለው እጅ ለእጅ እያያዙና ፍቅራቸውን ያሳውቃሉ። ወደ ስራ ቦታ ሲገቡም ሰራተኞቹ እንዳለ መኪና ውስጥ ባዩት ነገር ሲንሾካሾኩና ኮምፒውተር ላይ ሲጎረጎሩ ነበረ። ሁኔታውን ለማየት ኪም ጠጋ እንዳለችም አንዳቸው አስቆሟት። ሰዎችም ከግምት አልፈው ሁኔታውን ኦንላይን መተግበሪያ ላይ አስገብተው ምን ያክል ሶቤኮና ኪም እንደሚጣጣሙ እየመረመሩ ነበረ። ሶቤኮ ቢሮ ውስጥ ኪም እና እሱ ስለ ድንች ዝርያዎች የጋለ ክርክር ይጀምራሉ።
ነገሩም እየከረረ ሲመጣ ሶቤኮ በመሃል ተነደሽብኝ ነው እንዴ ኪም ሲላትም እኔ ስራ ላይ ብቻ ተኩሬ ነው ሀሳቤንም የማሸንፍበት ነገር ይዤ እንደመጣ ቃል ገባልሃለሁ አለችው። ቀኑም ሙሉም ያን ነገር ለማግኘት ስትመራመር አምሽታ ሶቤኮ ቢሮዋ ይመጣል። ክርክሯን ልትቀጥል ስትል አይ እኔ የራት ልጋብዝሽ ነው የመጣሁት ብሎ ከስራ ቦታ ይዟት ይወጣል። ይሁን እንጂ መኪና ውስጥም ሆነው ክርክራቸውን ማቆም አልቻሉም ነበር። በዚህ መሀልም ሶቤኮን አቁምልኝ ብላው ኪም ከመኪናው ትወርዳለች። እሱም ተከትሏት ወጥቶ ይቅርታ በመጠየቅ እጇን ይዛት ወክ ማድረግ ጀመሩ። ኪምም ባሳየው ስሜት በጣም ስለተደሰተች አንድ ቦታ ልውሰድህ ብላ ወደ አንድ ሰፈር ወሰደችው። ችግሩ ግን እዛ ቦታ ላይ ወንድሟና ጓደኛዋ ፍቅራቸው የሚቀጩበት ቦታ እንደሆነ አለማወቋ ነበረ። የኪምን ድምፅ እንደሰሙ ሁለቱም ተደበቁ። ሶቤኮም ዙሪያውን ሲመለከት ኪም ቦታው ላይ ስላመጣችው የተዘጋጀውን ምግብና ዋይን በማየት እሷ ያዘጋጀችለት መስሎት በጣም ተደሰተ። ኪም ግን ይህ ሁሉ ሽርጉድ የማን ነው ብላ ግራ ገብቷ ስትዘዋወር ሶቤኮ አንድ ደብዳቤ ያገኛል። የኪም ስለመሰለውም ከፍቶ ሲያነባው በጣም ደንግጦ የት ገባ ሳይባል ጠፋ። ኪምም ምንድን ያስደነግጠው ብላ ደብዳቤውን ስታነብ ሙሉ በሙሉ ጅንጀና፣ ወሲብን ጨምሮ በጣም ብዙ አልባሌ ቃላት ያሉበት ደብዳቤ ነበረ። እንዴ አረን ይሄን አልጻፍኩም ብላ እየሮጠች ስትከተለው ወንድሟ ደንግጦ የእሷን ጓደኛ ሲጠይቃት ለሱ የጻፈችለት መሆኑን በጆሮዋ ስትነግረው ልቡ ክው ይላል። ቀጣይ ቀን ኪም ሶቤኮን አግኝታ ሁሉንም ታስረዳዋለች። እኔ እኮ እወድሃለሁ እና ትንሽ የሆነ ነገርም ላስብ ይችላለሁ፣ እንደዛ ግን ሊሰማኝም ሊጽፍም አልችልም እያለችው ሳጨርስ የሆነ ነገር ሲወድቅ ሰሙ። ከሰራተኞቹ ውስጥ አንዷ ሴትዮ ነበሩ ሁሉንም ነገር ተደብቀው ሲሰሙ የነበረው። ይሄም ማለት ግንኙነታቸውን ሰው አወቀው ማለት ነበረ። ይሄ እንዳይሆንም ሶቤኮና ኪም ነገሩን ባይደብቁም ለሰው እንዳትናገር ሴትዮዋን በስጦታ እያሽቆጠቆጡ መደለል ጀመሩ። ቢሆንም ከወዲሁ ለሁለት ሰው ሹክ እንዳለች ነገረቻቸው። እነዛን ሰዎች ሊፈልጉ ሲሉ ግን ኪም አለቃዋ ደውሎ ስለ እሷና ስለ ሶቤኮ ጠየቃት። ስራ ቦታ ተመልሳ ያለውን ነገር እንዳለ ልትናዘዝ ስትልም ሁሉም ሰዎች ሰምተውት ነበረ። ይህን ያየው ሶቤኮ ከዚህ በኋላ ነገሩን መደበቅ ጥቅም የለውም ብሎ በማሰብ ከፊቷ በመቀመጥ ሚስጥሩን ሜዳ ላይ አወጣው። ያላወቁት ነገር ግን ይህንን ደስታ ጊዜ እያሳለፉ እያለ ፓርኪሲ ሁኔታው እንዲከታተልለት አንድ ሰው እዛው ቢሮ አስቀምጦ እንደነበር ነው። ያ ሰውም ለፓርኪሲ መረጃውን አቀበለ። ፓርኪሲም ግራ በመጋባት ፎቶውን ሲያይ ቢያወላውልም የድምፅ ቅጂውን ሲያዳምጥ ግን ወደ ድርጅቱ ኃላፊ ስልክ ሲደውል የዛሬ 6 ዓመት የተፈጠረውን አስታወሰ። በሌላ ትዕይንት ሶቤኮ የኪም ወንድም እንዲያናገረው እናያለን። ኪም ለረጅም ዓመታት ቤታችንን እናስተዳድራለች፣ አንተ መጥተህ እንድትጎዳብኝም አልፈልግም በማለት ሶቤኮን ያስጠነቅቀዋል። ሶቤኮ ግን አይዞ ስጋት አይግባህ፣ እህትህን እኔ የምንከባከባት ነው የምፈልገው በማለት አረጋጋው። ያን ጊዜ ላይ ሶቤኮ የኪም ወንድም ስለ ስራና ገቢ ብዙ እውቀት እንደሌለው ግን ተረዳ። ለዚህ ምክንያት በደንብ የተዘጋጀ ዝርዝር አውጥቶ ለምን እንግዳ ማረፊያቸው ስኬታማ ቢዝነስ እንዳልሆነ አሳየው። የኪሳራ ዋና ምክንያት የነበረውም የኪም እና ጓደኛዋ እዛ ማደሪያ ውስጥ መቆየት ነበረ። ይህን ልክ እንደተረዳ የኪም ወንድም ሁለቱ ጋር በመሄድ ከዚህ በኋላ እዚህ መኖር የምትፈልጉ ከሆነ የምግብና የኪራይ ወጪያችሁን ትከፍላላችሁ አላቸው። ነገሩ ልክ ቢሆንም እንዴት ይህን ነገር አሰበ? ብቻውንም ሊያስበውና ሊያዳመጠው የሚችለው ነገር ስላልሆነ የሶቤኮ ስራ እጅ አለበት በማለት ሶቤኮንም ወንድምየውንም ከቤት አባረሯቸው። ይቅርታ ለመጠየቅና እጅ ለመንሻ እንዲሆንለትም ሶቤኮ ትልቅ አሻንጉሊት ይዞላት ለኪም መጣ። በዛው ነበር ልቧ ውስጥም ክፍሏ ውስጥም በመግባት ግድግዳው ላይ አስጠጋት። የሚሳሳሙበት ጊዜ የደረሰ መስሏት አይኗን ብጨፍንም እሱ ግን ግንባሯን ነበር የሳማት። ፓርኪሲ የኪም ፎቶ እያየ ተጨንቆ ነበረ። ምክንያቱም ሶቤኮ ያረጋትን ነገር ስለማታቅ። ኪም ወደ ክፍሏ ስትመለስ ጓደኛዋና ወንድሟ በመስኮት ሳይወት ያዘቻቸው። እየተቆጣቻቸውም እያለ ሶቤኮ ልብሱን መቀየር ይጀምራል። እሷም መቆጣት አብትታ ትኩር ብለው ለሶስት ማየት ጀመሩ። የኪም ወንድም ግን በመሃል ሶቤኮ ሳያቸው ደንግጦ መጋረጃውን ይዘጋዋል። አይ ብላ ኪም ሼም ስለያዛት ሲደውልለት ሶቤኮ ለምን ታፍራለሽ? በቅርቡ እኮ ሙሉ ሰውነቴን ማየትሽ የት ይቀራል ሲላት ኪም በጣም እያፈረች አልጋዋ ላይ መገላበጥ ጀመረች። ኪም ከጓደኛዋ ጋር ቢቀጣጠሩ ሶቤኮ ለማግኘትና ምግብ እሰራልሻለሁ ስላላት ቀጠሯን ስትሰርዝ ጓደኛዋ በጣም ተበሳጨች። የዚህ ሰዓት የኪም ወንድምና የጓደኛዋ ፍቅረኛ የሆነው ሰው መኪናውን ዳር ላይ በማስያዝ ግጥም አድርጎ እንድትረጋጋ ብሎ ሳማት። ያኔ ግን ፓርኪሲ ነበር አልፏቸው ወደ እንግዳ ማረፊያው
ሲሄድ ያየችው። ጓደኛዋም ወንድምየውን በመግፋት በፍጥነት ገፍትራ መኪናውን እየነዳችው ተከተለች። ፓርክ ልክ ከመኪናው ሲወርድ አንድ የሚዘገዘግ መኪና ወደ እሱ ሲመጣ አይቶ ወደቀ። እንዴት እዚህ ድረስ ሳታፍር መጣህ ብላ እየተቆጣችውም ሲጀመር አንቺ ነሽ ሲጀመር እኔና ኪምን ያጣላሽ ብሎ ነገሩን ወደ እሱ አሳበበው። ይሄ የበለጠ ያበሳጫት የኪም ጓደኛ ግን እሱም ማባረር ሲጀመር ባሰሙት ድምፅ ሶቤኮና ኪም ወደ ውጭ ወጡ። ፓርክን ሲያዩት ኪም ወደ ክፍሏ ተመለሰች። ፓርኪሲና ሶቤኮ መሀልም ምንድነው ያለው? ስራ ባልደረባው ብቻ ከሆነ ለምንድነው ፓርክ ሁሌ ጊዜ እዚህ እየመጣ የሚጠራው ብላ ታስብ ጀመረች። ሶቤኮ ምነው ፓርክ ግን እዚህ ቦታ ተመላለስክ እኮ ሲለው አይ እኔ እኮ ዩንሂጂንን ፈልጌ ነው የመጣሁት ብሎ አስታከከና ስለ አንተና ኪም ግን ባለፈው ያወራነውን ነገር እንዴት አረካለሁ? የቢሮስ ፍቅር መጥፎ መሆኑንም መቼ ስላንተ አልነግረህም በማለት ይመክረዋል። ሶቤኮ እሱን ካሰናበተ በኋላ ኪምን ለእራት ጋበዛት። እሷ ግን ስራ አለኝ ብላ እምቢታዋን ገለጸችለት። ስለ ቀድሞ ግንኙነቷ እውነቱ የምትናገርበትም ሰዓት ደርሶ ነበረ። ጓደኛዋን አዎ ሚስጥርሽን ያዢ እንጂ አትንገሪው ለሶቤኮ ብላ ስትመክራት ወንድሟ ግን እውነቱ መውጣቱ አይቀርም፣ ስለዚህ ከአንቺ ቢመጣና ቢሰማ ይሻላል ብሎ የራሱን ምክር ይመክራታል። ከወንድሟ ምክር ግን የጓደኛዋን በማስቀደም ለጊዜውም ቢሆን ነገሩን ሸፋፍና መቆየት ነበር ምርጫዋ። እኩለ ሌሊት አካባቢ የሰፈራቸው ኒዲያ የአንድ አሮጊት ጥጃ እንደጠፋችና ሰዎችም ሊያፋልገው መውጣት እንዳለባቸው ዜና ያሰማል። ኪምና ሌሎችም የሰፈሩ ሰዎች ጥጃዋን ለማፈላለግ ሲወጡ ሶቤኮ ሙሉ ትጥቅ ይዞ መጣ። ኪምም ታሾፍበት ጀመረ። አንተ እኛ እኮ ጥጃ ነው የምንፈልገው እንጂ ሰው አይደለም ስትለው ከልጅነቴ ለእንደዚህ አይነት አጋጣሚዎች ዝግጁ ሆኜ ነበር የምጠብቀው፣ ለዛም ነው ነገሮችን አዘጋጅቼ ያለሁት አላት። ቅድም ለእራት እምቢ በማለቷ ይቅርታ ጠየቀችና ስለ ቀድሞ ህይወቷ ልትናገር ስትል መጀመሪያም ስራ እንዳይላትሽ እኮ አይቼሽ ነበር፣ ግን የራስሽ ምክንያት ይኖርሻል ብዬ ነው ዝም ያልኩሽ አላት። ኪምም በዚህ የሶቤኮ የዋህነት ተነክታ ነገሩን ከዚህ በኋላ መደበቅ አልፈለገችም ነበረ። ነገር ግን ቃላቶቹን እየፈለገች እያለች ጥጃዋን ሰሟት። ለዚህም ነበር ሊይዟት ሲሞክሩ አስቸገረቻቸው። ሶቤኮ ግን ከያዛቸው እቃዎች መካከል አንዱ ጨው ስለነበረ ጨውን በመጠቀም ወደ ራሳቸው ስበው ጥጃዋን ያዟት፣ ለአሮጊቷን መለሱላት። ሌላ ጊዜ እንዳጠፋም መቆጣጠሪያ የሚሆን ጂፒኤስ አንገቷ ላይ አስረው ሲመልሱላት የሴትዮዋን የዲሜንሺያ በሽታ ተጠቂነት በመናገር ሶቤኮ ያደረገው ነገር ለአሮጊቷ ትልቅ እንደሆነ የተረዳችው ኪም አመሰገነችው። ወደ ቤት ስትመለስ ኪም ወደ ወንድሟ ክፍል ስትሄድ ከሴት ጋር ተኝቶ እንዳጋጣሚ ታያለች። በጣም ደንግጣም ወጥታ ጉዳዩን ለጓደኛዋ ለመናገር ወደ እሷ ክፍል ስታመራ ግን አልነበረችም። ይሄንማ ደውዬ ነው የምነግራት በማለት የጓደኛዋን ስልክ ስትደውል ግን ከወንድሟ ክፍል ውስጥ አንድ ስልክ ይጮህ ጀመረ። ግራ በመጋባትም ተመልሳ የወንድሟን ክፍል ስትከፍተው ልብሳቸውን እያረጉ ደረሰችባቸው። የደም ግንኙነት አይኖራቸው እንጂ ቤተሰብ ናቸው ብላ ተናዳም ፍቅራቸውን እየነገሯት ኪም ቤቱን ጥላ ወጣች። የኪም ወንድም በጣም ስለተበሳጨች ሶቤኮ ጋር በመሄድ አንተ ጋር ትሆናለች ብዬ እቃዋን አምጥቼላት ነው ይለዋል። ኪምን ሶቤኮ ያገኛት ግን ራሱ ቤት ሳይሆን ሌላ ቦታ ነበር። ስለ ሁኔታው እንደ ልቧ እንድታወራና እንድተነፍስ እድሉን ሰጥቷትም እዚህ ማደር ስለማንችል ብሎ ወደ ቅንጡ ሆቴል ወሰዳት። እዛ እንደደረሱ ግን ኪም በጭንቅላቷ የተለያዩ ነገሮችን ማሰብ ጀመረች። ከነዛም መሀል ሊፈጠሩ የሚችሉትን ነገሮች አስባ ልቧ በጣም መምታት ጀመረ። ራሷን ግን እየተነፈሰች አረጋጋች። ከመጸዳጃ ቤት ስትወጣም ጠብቃ ቀድሜ እኔ ሻወር ላድርግ ብላ ስትጠይቀው ፎጣውን ሰጣትና በቃ ሰላም እደሪ እኔ ልሄድ ነው አላት። ሀሳቧ እንዳለ የፈራረሰባት ኪም የተጫወትክብኝ ነው እንዴ ብላ ጠየቀችው። እሱ ግን ተረጋግቶ ዛሬ አንቺ በወንድምሽና በጓደኛሽ ስለተበሳጨሽ እኔና አንቺ የፍቅር ጊዜ ለማሳለፍ ይከብደናል ብሎ ለእሱ አስቦ እንደሆነ አስረዳት። እሱ ያሰበበትንም መንገድ በጣም ስለወደደችው ጥብቅ አርጋ አቀፈችው። በቀጣይ ቀን ሶቤኮ ጋር ያረፈችው የፓርኪስ የድሮ ሚስትና የእሱ ጓደኞች ዩንሂጂን ፓርኪሲ ጋር መቀጣጠር እንደምትፈልግ ተነጋግረው ተገናኙ። እንደተገናኙም ፓርኪሲን አታቅፍኝም እንዴ ብትለውም ምንም መልስ ሳይሰጣት ሲቀር ራሷ ተጠመጠመችበት። በዛች ቅጽበት ኪምና ሶቤኮ በሊፍት ወደ ስራ ሲገቡ በሩ ሲከፈት አይን ላይን ይገጣጠማሉ። ሶቤኮም በመገረም ኦ ዩንሂጂን ሲል የዛሬ 6 ዓመት ኪምና ፓርኪሲ አንድ ላይ ያሉ ፓርኪሲ የሰርግ መጥሪያውን በመስጠት የኪምን ልብ ሲሰብረው የሙሽራዋ ሲም ዩንሂጂን እንደነበረ ትዝ አላት።